መግቢያ ላይ እንደተገለጸው በቅርቡ ከኢትዮጵያ ውጭ ጉዳይ ሚኒስትር የፐብሊክ ዲፕሎማሲና ኮሙኒኬሽን ዳይሬክተሬት ዋና ዳይሬክተር አቶ ተፈሪ መለሰ እዚህ ስቶክሆልም ብቅ ብለው ነበር ከኢትዮጵያውያን ጋር ለመወያየት። ይህን አጋጣሚ በመጠቀምም ከእሳቸው ጋር ቆይታ በማድረግ የተለያዩ ጥያቄዎችን አቅርበንላቸው ነበር። ቀጥሎ የሚቀርበው ይህንኑ ዝግጅት ተመልካቾቻችን በፕሮግራማችን መግቢያ ላይ እንደገለጽኩት የዛሬው ቀሪው ክፍለ ጊዜ የሚሸፈነው ከውጭ ጉዳይ ሚኒስቴር ከመጡ ትልቅ የመንግስት ኃላፊ ይሆናል። የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ እንዲሳተፉ ራሳቸውን ጠቅመው አገራቸውንና ሕዝባቸውን እንዲጠቅሙ ለበርካታ ዓመታት የተቻለውን ጥረት ሁሉ ሲያደርግ መቆየቱ ብዙዎቻችን የምናውቀው ሀቅ ነው። እንደዛም ሆነ ግን ጥረቱ በጥናት ላይ ያልተመረኮዘ ከቅን ፍላጎት ብቻ የሚመነጭ ነው ብለው የሚተቹ ሰዎች አልጠፉም። በተለያዩ ሀገሮች የሚኖረው ኢትዮጵያዊ ዳያስፖራ ለማወያየት በቅርቡ ስዊድን የመጡ የመንግስት ኃላፊዎች ስቱዲያችን ድረስ ጋብዘናል። ከነዚህ ውስጥ የቡድኑ ኃላፊ ናቸው ስቱዲያችን ድረስ የመጡት። የእኛን ጥያቄ ተቀብለው ለእናንተ ያላቸውን ምክርና አስተያየት ለመስጠት ፈቃደኛ በመሆናቸውም በእናንተ በቲቪ ሰላም አዘጋጆችና በራሴ ስም ከፍ ያለ ምስጋና ላቀርብላቸው እወዳለሁ። እንኳን ደህና መጡ። አሜን። እንኳን ደህና ቆያችሁ። እንግዲህ ራስዎትን በማስተዋወቅ እስክንጀምር። ተፈሪ መለሰ እባላለሁ። በውጭ ጉዳይ ሚኒስቴር አሁን የፐብሊክ ዲፕሎማሲ ዳይሬክተር ጀነራል ነኝ። ከዛ ቀደም ደግሞ ዲያስፖራ ዳይሬክተር ጀነራል ላይ ሰርቻለሁ። ያው ሁለቱ አካባቢ በውጭም እንደዚሁ ላለፉት 25 ዓመታት በውጭ ጉዳይ ሚኒስቴር አገልግያለሁ። እሺ፣ በጣም አመሰግናለሁ። እንግዲህ ዳያስፖራ ሲባል አንድ ወጥ ቡድን ወይም ስብስብ እንዳልሆነ ያው የምናውቀው ጉዳይ ነው። በፖለቲካ፣ በማህበራዊ ኑሮ፣ በብሔር ስብጥሩም የተለያየ ነው እና መንግስት እንዲህ በተለያዩ ሁኔታዎች የተከፋፈለውን ዳያስፖራ በአንድ ላይ አሰባስበው ለማወያየት ሁሌም ይጥራልና እንዴት ነው ይሄ ነገር ሊሆን ይችላል ወይ? በእርስዎ ግምት እንዴት ነው? በጣም ጥሩ። እንግዲህ ዲያስፖራ የሚለው መጠሪያ መጀመሪያ የመጣው ከአይሁዶች ነው። አይሁዶች ከሀገራቸው ተሰደው በዓለም ዙሪያ በተሰራጩበት ወቅት ከሀገራቸው የወጡ አይሁዶች የጋራ መጠሪያ ተደርጎ የተጠቀሙበት ሁኔታ አለ። ከዛ በመለስ ነው እንግዲህ ሌሎችም በተለያዩ ምክንያቶች ከሀገራቸው እየወጡ በውጭ ሀገር የሚኖሩ ወገኖችን በጋራ አሰባስቦ ለመጥራት በጥናትም በተለያዩ መልኮችም መጠቀሚያ የሆነው እንጂ ዲያስፖራ የጋራ መጠሪያቸው ሲሆን በዛ በጋራ መጠሪያ ስር ግን ብዙ ህብረተሰብ ክፍሎች አሉ። የተለያየ ባክግራውንድ ያላቸው አሉ። በተለያየ ጊዜ የወጡ አሉ። የተማሩ አሉ፣ ያልተማሩ አሉ። በተለያየ ሙያ ላይ የተሰማሩ አሉ። ዝርዝሩ ብዙ ነው። ይህን ዝርዝሩ የበዛውን ግን ሰብሰብ አድርጎ የጋራ ስም ለመጥራት ለመስጠት የተጠቀምንበት ነው እንጂ ሁሉንም ይወክላል ወይም የሁሉንም የተለያየ ሁኔታ ይገልጻል ተብሎ አይደለም። ይህን ካልኩ በኋላ ወደ ውይይቱ ወይም ወደ መንግስት ጥረት በምንሄድበት ወቅት እንግዲህ በሀገራችን ታሪክ ስደት የጀመረው ከንጉሱ ጊዜ በኋላ ነው። እንደሚታወቀው በንጉሱ ጊዜ ወደ ውጭ ሀገር የሚሄድ ሰው ወይ ለስራ ነው፣ ወይ ለጉብኝት ነው፣ ወይ ለትምህርት ነው። ለተወሰነ ጊዜ ሄዶ ወዲያው ወደ ሀገሩ የሚመለስ ነው። መቼ ወደ ሀገሬ በተመለስኩ የሚል ነበር እና በንጉሱ ጊዜ ስደተኛ አለ ብሎ ለመናገርም አያስደፍርም። የተወሰኑ በፖለቲካ በጣም በጣት የሚቆጠር ሰው ሊኖር ይችላል። ከዛ በመለስ ግን አብዛኛው ሰው አገሩን ጥሎ የተሰደደው በደርግ ጊዜ ነው። በደርግ ጊዜ እንደሚታወቀው በፖለቲካ ልዩነት ደርግ በቀይ ሽብር የተነሳ በርካታ ወጣቶችን ለእስር፣ ለሞት፣ ለስደት የዳረገበት ሁኔታ ነው የነበረው።
መቻቻል፣ የፖለቲካ ልዩነት፣ የተለያየ የፖለቲካ አስተሳሰብ ይዞ መጓዝ፣ የሌላውን ሀሳብ የማክበር፣ በሚያግባቡ ነገሮች በጋራ መስራት፣ በማያግባቡ ነገሮች ደግሞ ተቻችሎ ተከባብሮ የመሄድ ጉዳይ አልነበረም። ያ ባህል አልነበረም። በዚህ የተነሳ ሰው ሳይወድ ከሀገሩ ለቆ የሚወጣበት ሁኔታ ነው የተፈጠረው። ከዛ በተጨማሪ የተለያዩ ጦርነቶች ነበሩ በሀገሪቱ ውስጥ ከተለያዩ ወገኖች ጋር። በዛ የተነሳ ሰው መኖር ሲያቅተው እንደዚሁ እየተሰደደ የወጣበት ሁኔታ ነው የነበረው። እንደሚታወቀው በሀገራችን ውስጥ በደርግ ጊዜ ለረጅም ዓመታት በጦርነት ውስጥ ነው ያሳለፍ ነው። በዛ የተነሳ አርሶ አደሩም ጭምር ማምረት ማረስ ያልቻለበት ሁኔታ የተፈጠረበት ሁኔታ ነው የነበረው። ከተፈጥሮ ከአካባቢ አየር መዛባት ጋር ተያይዞ ድርቅ ቶሎ ቶሎ እየተከሰተ በነበረበት ሁኔታም እንደዚሁ ህዝቡ አካባቢውን ለቆ ሀገር ውስጥ ወደ ተለያዩ ከተሞች እንደዚህም ወደ ውጭ የተፈናቀለበት የተሰደደበት ሁኔታ ነው የነበረውና በርካታ የህዝብ እንቅስቃሴ አለመረጋጋት የነበረበት ሁኔታ ስለነበረ ሰው በድንበር እያቋረጠ ወደ ጎረቤት ሀገሮች የተሰደደበት ከዛም ደግሞ ወደ ሶስተኛ ሀገሮች እንደዚሁ ለኖሮ የተሰደደበት ሁኔታ ሪሰትል ያደረገበት ሁኔታ ነው የነበረውና ይሄን በአጠቃላይ በምናይበት ወቅት አሁንም በአሁኑ መንግስት ወቅትም እንደዚሁ በተለያየ ሁኔታ ሰው ከሀገሩ የሚወጣበት ሁኔታ አለ። በዚህ በአሜሪካ ዲቪ እና በተለያዩ የቪዛ ሁኔታዎች ወደ ውጭ የሚወጣው ኢትዮጵያዊ ቁጥር ብዙ ነው። ከቤተሰቡ ጋር ለመቀላቀል እንደዚሁ ቀደም ብሎ የወጡና እንደዚሁ ውጭ ሀገር ቤተሰብ ያላቸው ሰዎች ቤተሰባቸውን እየወሰዱ የቤተሰብ አንድነት ፋሚሊ ሪዩኒየን ነው የሚሉት ያለበት ሁኔታ አለ። ከዚህ ባሻገር ለትምህርት የሚወጡ አሉ። ከዚህ መንግስት የፖለቲካ አስተሳሰብና ሂደት ጋር ደግሞ የማይስማሙ በተለይ ጋዜጠኞች የተለያዩ ወገኖች ወደ ውጭ እየወጡ እየተሰደዱ ያሉበት ሁኔታ አለ። ይሄን ይመስላል እንግዲህ በሶስቱ መንግስታት። ያው በአሁኑ ጊዜ ወደ ውጭ የመውጣት እድሉ በጣም ሰፊ ነው። ፓስፖርት ማግኘት ራሱ የህጋዊ መንገዱን ያው ስለሚታወቅ ነው ያላነሳው። በህጋዊ መንገድ ድሮ በደርግ ጊዜ ይታወቃል። ፓስፖርት ማግኘት በጣም ከባድ ነው የነበረው። አሁን የመንቀሳቀስ መብት በህገ መንግስቱ ስለተፈቀደ ሰው ፓስፖርት አውጥቶ ወደ መረጠው ሀገር የመሄድ መብቱ የተጠበቀ ነው። ብዙዎቹ ቪዛ ይዘው ፓስፖርት ይዘው ይወጡና ያው ጥገኝነት የሚጠይቁበት ሁኔታ አለ። ያ እንግዲህ ሰው መርጦ ያደረገው ነው፣ መንግስት አይደለም እንዲሄዱ ሁኔታዎችን ያመቻቸው ወይም ያስገድደው። ይሁንና ይሄም ሂዶ እዛ ላይ እየተደመረ የሚመጣበት ሁኔታ ስላለ በዚህ አይነት ሁኔታ ነው እንግዲህ እነዚህ የተለያየ ማህበረሰብ ክፍል ውጭ ያለው አንደኛ በአወጣጡ በጊዜውም በንጉሱ ጊዜ ወጣ አለ፣ በደርግ ጊዜ ወጣ አለ፣ አሁን ይወጣ አለ፣ ለትምህርት ይወጣ አለ፣ ለስራ ይወጣ አለ፣ ደግሞ በነበረው ፖለቲካ ሁኔታ ተገዶ ይወጣ አለ። ስለዚህ ይሄን ሁሉ መንግስት ውጭ ያለውን ሀገር ውስጥ ያለውን ዜጋ ሀገር ውስጥ ላለው ዜጋ ምቹ ሁኔታ እየፈጠረ በሄደ ቁጥር እንደ ዜጋ ደግሞ ውጭ ላለውም እንደዚሁ ሁኔታዎችን ሀገር ውስጥ ያለው ማህበረሰብ የሚያገኘውን ውጭ ያለውም እንዲያገኝ ቀና በጎ ፍላጎት ስላለው መንግስት ተቋማትን የማደራጀት ፖሊሲ የመቅረጽ ሂደት ውስጥ ነበረ ባለፉት 2 ዓመታት። እንደምታውቀው መጀመሪያ በውጭ ጉዳይ ሚኒስቴር ስር የፕሬስ
እና ህዝብ ግንኙነት ዳይሬክተር ጀነራል የሚባል ነበር። እዛ ውስጥ አንድ ትንሽ ዳይሬክተር ተፈጥራ የዲያስፖራ ጉዳዮችን የሚከታተል በጥናት ነው የተጀመረው። ሌሎች ሀገሮች የዲያስፖራ ፖሊሲ ሲቀርጹ ዲያስፖራውን ሲያስተናግዱ ምን አቅጣጫ ነው የተከተሉት? ምን ሁኔታ ነው ያሟሉት? ምን አይነት አደረጃጀት ነው የተከተሉት? የሚለውን እኛ ጋር አዲስ ስለነበረ ከዚህ በፊት በነበሩ መንግስታት የተጀመረ ነገር ስላልነበረ ጥናት ነው የተጀመረው። የህንድ ተሞክሮ፣ የቻይናውያን ተሞክሮ፣ የቪየትናሚስ ተሞክሮ፣ የሜክሲኮ ተወላጆች ተሞክሮ፣ በአውሮፓም ከእስራኤልም እንደዚሁ የተለያዩ ሀገሮች፣ ከአፍሪካ ደግሞ እነ ጋናን እነ ናይጄሪያ እንደዚሁ እነ ደቡብ አፍሪካን በማየት የእኛስ ምን መምሰል አለበት የሚል ጥናት ተደርጎ ይሄ ነገር በዳይሬክተር ጀነራል ደረጃ እንዳንድ የትኩረት መስክ ውጭ ጉዳይ ሚኒስቴር ይዞት ሊሄድ የሚገባው ጉዳይ ነው ተብሎ ተወስኖ የዲያስፖራ ተሳትፎ ጉዳዮች ዳይሬክቶሬት ጀነራል የሚባል ራሱን የቻለ ተቋም የተመሰረተበት ሁኔታ ነው የተፈጠረው። ከዚሁ ጋር ተያይዞ እንግዲህ ተቋም ብቻ ሳይሆን የህግ ማዕቀፍም ያስፈልግ ስለነበረ በዛ ወቅት ደግሞ ትኩሱ ጥያቄ የነበረው የጥምር ዜግነት ጉዳይ ነበር። ውጭ ያሉ ኢትዮጵያውያን በኑሮ አስገዳጅነት የሌላ ሀገር ዜግነት ወስደው ነበር። ስለዚህ በሀገራቸው እንደ ባዳ እንዴት እንቆጠራለን? ስለዚህ መንግስት ጥምር ዜግነት ሊሰጠን ይገባል የሚል ጥያቄ ሲያቀርቡ ነበረ። ጥያቄው ተገቢ ነው። ጥያቄው የሚደገፍ ነው። ሆኖም በሀገራችን ሁኔታ በወቅቱ ብዙ ነገሮች ያልጠሩበት ሁኔታ ስለነበረ የሽግግር መንግስቱ ይሄን እናቆየውና ለጊዜው የሚሆን መፍትሄ ምን ብናደርግ ይሻላል በሚል የህንድ ተሞክሮ ነበረ። የፎሬን ሬዚደንትስ አይዲ ካርድ የሚባል አሰራር ነበራቸው ህንዶች። ያንን ተሞክሮ በመውሰድ አዋጅ 2794 የውጭ ዜግነት የወሰዱ ኢትዮጵያ ተወላጆች እንደ ኢትዮጵያውያን ተቆጥረው መብታቸው የሚከበርበትን ሁኔታ ያረጋገጠ አዋጅ ተደነገገ። የትውልድ ኢትዮጵያዊ መታወቂያ አሰራርም ተግባራዊ ሆነ። ስለዚህ የውጭ ዜግነት የወሰዱ ኢትዮጵያውያን ወደ ሀገራቸው ሲመጡ ያለ ቪዛ እንዲገቡ በውጭ ምንዛሬ ሳይሆን በብር እንዲስተናገዱ በፖለቲካ ዙሪያ በምርጫ ዙሪያ ከመሳተፍ እና በፖለቲካ ተቋማት ወይም ሴኩሪቲ ተቋማት ውስጥ በቋሚነት ተቀጥሮ ከመስራት ባሻገር እንደ ኢትዮጵያዊ ተቆጥረው መብታቸው እንዲከበር የፈቀደበት ሰፊ እድል ከዜግነት በመለስ ያሉ መብቶችን የፈቀደበት አሰራር ነበረ የተፈጠረውና ተቋማትን በፌዴራል መንግስቱ ስር ውጭ ጉዳይ በውጭ የሚኖሩትን ኢትዮጵያውያን ጉዳይ እንዲከታተል እንዲያስተናግድ ማንዴት ያገኘበት እድል ነበር የተፈጠረው። እንግዲህ ውጭ ጉዳይ እንደሚታወቀው ሀገር ውስጥ ቅርንጫፍ መስሪያ ቤት የለውም። ውጭ ኤምባሲዎች ያለውና ሀገር ውስጥ ደግሞ ዲያስፖራው ሲመጣ እንዲስተናገድ ምን ማድረግ አለበት የሚል ፈተና ደግሞ መጣ፣ ቻሌንጅ። ስለዚህ እንዴት ብናደርግ ነው ዲያስፖራ ወደ ሀገሩ ሲመጣ እንዲስተናገድ ምቹ ሁኔታ የምንፈጥረው የሚል ነገር መታየት ጀመረ። ከዛ ዲያስፖራውን ሊመለከቱ ሊያስተናግዱ ይችላሉ በሚባሉ መስሪያ ቤቶች ውስጥ ዲያስፖራውን ጉዳይ የሚከታተሉ ሰዎች እንዲወከሉ ተደረገ። በዚህ መሰረት በጉምሩክ፣ በኢሚግሬሽን፣ በንግድ እና ኢንዱስትሪ፣ በትምህርት ሚኒስቴር፣ በኢንቨስትመንት ኮሚሽን እና በመሳሰሉት የዲያስፖራውን ተቀብሎ በአዲስ አበባ መስተዳድር ዲያስፖራውን ተቀብሎ ጥያቄውን የሚያስተናግድ እኛ ከውጭ ጉዳይ ደብዳቤ ስንጽፍለት ስንሰጠው ያን ደብዳቤ ይዞ የሚሄድበት በየቢሮው የሚዞርበት ሳይሆን አንድ ቦታ ሄዶ
የሚስተናገድበት ሁኔታ ተፈጠረ። በቀጣይ ደግሞ ሁሉም ከአዲስ አበባ አይደለም የወጣው ወደ ውጪ። ስለዚህ ከክልል የመጣ አለ። ክልሎችንስ ምን እናድርግ የሚል ነገር መጣ። በቀጣይ ክልሎችን ደግሞ እንደዚሁ አማክረን በአብዛኛዎቹ በክልል ፕሬዚዳንቶች ጽህፈት ቤት ስር ለፕሬዚዳንቱ ተጠሪ የሆኑ ሰዎች እንዲመደቡ ተደርጎ እንደዚሁ በክልል ደረጃ መዋቅሩን ወደ ታች የማውረድ ስራ የሰራንበት ሁኔታ ነው ያለው። እንግዲህ አሁንም አብዛኛው ዲያስፖራ ከክልል ከተማ ሳይሆን ደግሞ ወረዳ ጋር ደግሞ የሚሄድበት ሁኔታ አለ። ቀጥታ አዲስ አበባ ቦሌ አርፎ ቀጥታ ወላጆቹ ጋር የሚሄድበት ሁኔታ አለ። ስለዚህ ግዴታ ወደ ክልል ከተማ መምጣት ይኖርበታል የሚል ደግሞ ጥያቄ ተነሳ። በዚሁ ደግሞ ከክልል ደግሞ እንደገና ወደ ወረዳዎች ይውረድ የሚል ስራ እየተሰራ ያለበት ሁኔታ ነው ያለውና ይሄ እንግዲህ አደረጃጀቱ ነው። ቋሚ መዋቅራዊ የሆነ ኢንስቲትዩሽናል አሰራር እንዴት እንፍጠር በሚል መንግስት ያደረገው ጥረት ነው። ከዚሁ ጋር ተያይዞ እንግዲህ ከአዋጅ 2794 በተጨማሪ ደግሞ የዲያስፖራ ፖሊሲ ያስፈልገናል። የዲያስፖራን ግንኙነት መንግስትና ዲያስፖራ መካከል በዲያስፖራና በህዝብ መካከል ያለውን ግንኙነት ሊመራ የሚችል ፖሊሲ ደግሞ እንደ ሌሎች ሴክተሮች ፖሊሲ ሊዘጋጅለት ይገባል በሚል በአፍሪካ የመጀመሪያው የሚባል የዲያስፖራ ፖሊሲ መንግስት አዘጋጅቶ ያጸደቀበት ሁኔታ ነው ያለው። ከዛ በኋላ ደግሞ እንደዚሁ የዲያስፖራ ከፖሊሲው ደግሞ አዋጅ ተዘጋጅቶ አሁን ሊጸድቅ በቅርቡ ይጸድቃል ብለን እናስባለን። በዚህ መልክ ነው እንግዲህ ከመጀመሪያው ዲያስፖራውን መንግስት በራሱ ተነሳሽነት በሚገባው መጠን በገባው ልክ የዲያስፖራ ጉዳይ የኔ ጉዳይ ነው፣ ውጭ ያለው ዜጋም የኔ ዜጋ ነው በሚል ለማስተናገድ የሞከረበት ሁኔታ ነው ያለው ለማለት ነው። በጣም ቆንጆ ነው። በጣም መጀመሪያ መግቢያ ላይ የጠቀስኩት በጥናት ላይ ያልተመሰረተ የሚለው እንግዲህ መልስ አግኝተናል። አንድ ጥያቄ ግን ከዛ ጋር እርስዎ ካነሱት ጋር የሚሄድ ጥያቄ ምንድን ነው? ይሄ ተሞክሮ ከተለያዩ ሀገሮች የተወሰደው ተሞክሮ ምናልባት መንግስትን ወዳልሆነ አቅጣጫ አልወሰደም ወይ? ለምሳሌ የግብጽ ተሞክሮ ብንወስድ የህንድም የሌሎችም ሆሞጀን የሆኑ ሀገሮች ናቸው በአብዛኛው። ህንድ ኦፍኮርስ ከኛ በላይ የተለያየ ብሔር ነው፣ ግን በአመለካከት ግን እንደ ህንድ ኦልሞስት የሰከነ ዳያስፖራ ነው ማለት ይቻላል። አልሰከንም ለማለት ሳይሆን እንደኛ አይነት ዝርቅርቅ ወጣ ችግር ያለው አይደለምና ከዚህ ወጣ ያለው የኛ አይነት ሁኔታ ያለባቸው አገሮች ፖሊሲዎች ተዳሷል። ለምሳሌ አንዳንዱ እንደነ ኩባ አይነት ኮምፕሊትሊ ወጣ ሁለተኛ አትገባትም ተብሎ እስከ ቅርብ ጊዜ ድረስ ምንም መንገድ አልነበረም እና አንዳንድ ሰዎች እንዲያውም በክፋትም ባይሆን የመንግስት ደግነት ትንሽ ከልክ በላይ ስለሄደ ሊሆን ይችላል። ዳያስፖራው ሁሌም የማባበል ጉዳይ አለ። የፈለገው እያደረገ ከሰው በላይ እየተጠቀመም መንግስት እና ይህን ሀገር አደጋ ውስጥ ለመክተት የሚንቀሳቀስ ሰው ብዙ ነው በየቀኑ እየተመላለሰ እና ያንን ፖሊሲ እንኳን ያንን ሁኔታ እንኳን ያላየ ፖሊሲ ከሆነስ ብሎ የሚሰጋ አለ። ሌላው የዚህ የኢትዮጵያ ትውልድ ካርድ የሚባለው አሁን አንዳንድ ችግሮች ያሉበት ማለት ለማደስም ብዙ ውጣ ውረድ አለ። እሱስ እንዴት ነው? በዛ ላይ ትንሽ አጠር ያለ ለሌሎች ጥያቄዎች ጊዜ ለማግኘት እንግዲህ ጥናት ስናካሄድ አዲስ ስለሆነን መቼም በዚህ ዓለም ላይ ያልተሰራ ነገር የለም ይባላል። ወይም አዲስ ጎማ ለመፍጠር ጥረት ማድረግ የለብህም ይባላል። ያው የተፈጠረውን ይዘህ በሀገርህ ሁኔታ አስተካክለ ከልምድ መጠቀም ኢትዮጵያዊ አድርገው መጠቀም መቻል ትችላለህ የሚል ነው። ሳይንስም ቴክኖሎጂም ጽንሰ ሀሳብም ማንኛውም የሌሎችን መልካም ተሞክሮ ወስደ ከራስ ባህልና ታሪክ ጋር አዛምደ ህዝብ ተጠቃሚ ሊሆን የሚችልበትን ሁኔታ ማመቻቸት ነው ጥናት ሲባል።
ስለዚህ ህዝቦች በተለያየ ሁኔታ ከሀገራቸው የሚፈናቀሉበት ሁኔታ አለ። ቅድም እንደጠቀስኩት የሚመሳሰል ነው። ከመልካም አስተዳደር እጦት፣ ከአምባገነንነት፣ ከጦርነት፣ ከረሃብ፣ ከድርቅ አሁን ሶሪያ ውስጥ ያለ ሶሪያውያን በጣም ያደጉ ህዝቦች ናቸው። ጥሩ ኑሮ የሚኖሩ ናቸው። ሀብታሞች ናቸው። የተማሩ ናቸው። ያቸው ዛሬ የት እንዳሉ እና በተለያየ ምክንያት ሰው ከሀገሩ ይወጣል። ኢራቅንም ብትወስድ እንደዛው ሀብታም ሀገር ነው። ሊቢያን ውሰድ። ትክክል ነው። እና ብዙ ሪሶርስ ያላቸው ናቸው። ህዝባቸውን ብዙ ያስተማሩ ናቸው። እና የየሀገሩ ሁኔታ ይለያያል። የእኛም በምንወስድበት ወቅት በጣም ብዙ ብሔር ብሔረሰቦች ከ80 በላይ ብሔር ብሔረሰቦች የሚኖሩበት ሀገር ነው። ከ80 በላይ ቋንቋ ከ200 በላይ ዲያሌክት የሚነገርበት ሀገር ነው ሀገራችን። ህዝባችን ትልቅ ህዝብ ነው። ጨዋ ህዝብ ነው። ታሪክ ያለው ህዝብ ነው። ትልቅ ባህል ያለው ህዝብ ነው። ህዝብ እንደ ህዝብ ችግር አለበት ብዬ አላምንም እኔ። በክፉ ጊዜም የሚደራረሰው ህዝባችን ነው። ሁሉም አብሮ ነው የኖረው። ከአንድ ብሔረሰብ ወደ ሌላ ብሔረሰብ ድንበር ላይ ስትሄድ 2 ቋንቋ ነው የሚነገረው። ትግራይ እና አማራ ድንበር ላይ ብትሄድ አማርኛ ይናገራል ያኛው፣ ይሄኛው ትግርኛ ይናገራል። ኦሮሚያና ሶማሌ ጋር ብትሄድ እንደዛው ነው። አፋር ጋር ብትሄድ እንደዛው ነው። ህዝቡ ለመኖር ሲል አብሮ ለመኖር ሲል የሚሰራው ግንብ የለም፣ ድልድይ ነው የሚሰራው ህዝብ። በቋንቋ ይገናኛል፣ በባህል ይገናኛል፣ ይጋባል፣ የኢኮኖሚ ትስስር አለ፣ መልካም ተሞክሮ ይለዋወጣል። እና ብዙ ጊዜ ችግሩ ያለው ኤሊቱ ጋር ነው። እኔ አውቅልሃለሁ የሚለው ጋር ነው ያለው ችግሩ ብዙ ጊዜ። ይሄንን ነው እንግዲህ ለኛ ለህዝብ በሚመች መልኩ ማድረግ ነው፣ ለጥቂቶች በሚመች መልኩ ማድረግ ነው የሚለው። አሁን የአሜሪካውን ፖለቲካ ታውቃለህ፣ 1% ነው 99ውን የሚነዳው። እና ብዙ ነገር ማየት እንችላለን በዚህ ውስጥና የኛ ዲያስፖራ ከሀገሩ ሲወጣ የነበረው ባክግራውንድ ያው በቀይ ሽብር የሀፓውም መይሶኑም ሌላውም የፖለቲካ ታሪካችን በጣም አጭር ጊዜ ነው። ዘመናዊ የፖለቲካ ታሪካችን ከንጉሱ ወዲህ ያለ ነው። ፓርቲዎች የተቋቋሙት በደርግ ጊዜ ነው። በንጉሱ ጊዜ ፓርቲ አልነበረም። ስለዚህ ከዛ ወዲህ ነው ወደ ብዙ መልቲ ፓርቲ ሲስተም ጽንሰ ሀሳብም እየመጣ ነው ያለ ነው። በዚህ ሂደት ግን ሂደቱ በኃይል ላይ የተመሰረተ ነበር፣ ቫዮለንት ነበር፣ በግድያ አንዱን በመጠፋፋት እንጂ በመቻቻል በመከባበርና ሀሳብ ለሀሳብ በመለዋወጥ ላይ የተመሰረተ ባህል ስላልነበረ አንዱን እያጠፋ የሄደበት ነው። አሁን እዚህ የምትኖሩበት ሀገር ላይ ታያላችሁ ፓርቲዎች አሉ። እነዚህ ፓርቲዎች በሀሳብ ደረጃ በጽንሰ ሀሳብ ደረጃ በአይዲዮሎጂ ደረጃ ነው በሀገራቸው ላይ የሚከራከሩትና ለሀገርና ለህዝብ የትኛው ነው የሚሰራው በሚል ለህዝብ አቅርበው ህዝብ ነው የሚመርጠው። በእኛ ሀገር ሁኔታ ግን በጠመንጃ ላይ የተመሰረተ ስለነበረ ባለፈው ምንም አማራጭ አልነበረም። ስለዚህ በዛን ጊዜ የወጣው ሰው ያለው አስተሳሰብ በዛን ጊዜ የነበረ ነው። በአብዛኛው የተቃኘ ነው ወይ እዛ ላይ ቆመ ነው። አብዛኛው ካልተመለሰ ካላየ በሚሰማው ወሬ ብቻ የነበረውን ይዞ በሚሰማው ወሬ ላይ ጨምሮ የሚሄድ ነው ማለት ነው። ስለዚህ ተጨባጭ ሁኔታው የት ጋር ነው የሚለውን ለመለየት ያስቸግራል። በዛ ላይ ኢንተረስት ደግሞ ሲጨመር የግል ኢንተረስት ሲጨመር ደግሞ ወደ ተለያየ አቅጣጫ ይሄዳል። ስለዚህ እነዚህ ነገሮች ለሀገር ጥቅም አላቸው ወይ የሚል ነው ትልቁ ነገር። ምንድነው ሰው ሀገሩን የሚወድ ከሆነ ህዝቡን የሚወድ ከሆነ የሀገርና የህዝብ ጥቅም ነው መጀመሪያ መምጣት ያለበት። ምክንያቱም የሀገርና የህዝብ ጥቅም ሲመጣ ግለሰቡም ይጠቀማል አብሮት። አሁን እዚህ ሀገር ብታይ ቴክኖሎጂውም ስልጣኔው ህዝቡን ይዞት ነው የተነሳው። ስለዚህ ሁሉን አኗኗራቸውን ስታይ ያምራል፣ የተመጣጠነ ነው። የተወሰነው ግን ብቻውን ይዞ ሊወጣ ከፈለገ አብዛኛው ድሃ ሆኖ ይቀራል።
ስለዚህ ከበፊቱ የተለየ ነገር አይኖርም ማለት ነው። እና አሁን ምንድን ነው የሚፈለገው? ሀገራችን ታሪክ ያላት ናት፣ ባህል ያላት ናት፣ ሃይማኖት ያለው ህዝብ ነው፣ ጨዋ ህዝብ ነው። ሀገራችን ያጣችው ምንድን ነው? ስርዓት ነው፣ ሲስተም፣ የሚሰራ ሲስተም ነው ያጣችው። ህዝቡን የሚያሰራ የህዝቡን ችሎታ የህዝቡን እውቀት አውጥቶ ህዝቡን ይዞ ወደፊት የሚሄድ ሲስተም ነው። ያንን ለመፍጠር መንግስት እየሞከረ ነው ያለው። የፌዴራል ስርዓት መስርቷል። መንግስት የሚመራበትን ክልሎች ራሳቸውን እንዲያስተዳድሩ ያደረገበት ሁኔታ አለ። ከወረዳ ምክር ቤት ጀምሮ እስከ ዋናው ምክር ቤት ህዝቡ እየተገናኘ በራሱ ጉዳይ ላይ የሚወያይበት ሁኔታ አለ። ያ ሁኔታ ከነ አሜሪካ ከአውሮፓ ደረጃ የደረሰ ነው አይደለም፣ ጅምር ነው። ሁሉም ነገር የተስተካከለ ነው አይደለም፣ ጅምር ነው። እንዴት ነው መንገድ ሲሰራች ትሪያንግል አንደር ኮንስትራክሽን የምትል ምልክት የለችም? እንደዛ ነው፣ በስራ ላይ ያለ ነው። ስለዚህ በስራ ላይ ያለ መንገድ ላይ ስትሄድ ተጠንቅቀ ነው የምትሄደው አይደለም፣ ሮጣ አትሄድም። ስለዚህ እዚህ ቁጭ ብለን እዚህ ያለውን ሁኔታ ይዘን በዚህ አይን ያኛውን የምንመለከት ከሆነ አብሮ አይሄድም። ስለዚህ የዛኛውን ሁኔታ አይተን በዛው ልክ ምን ብናደርግ ነው የምናሻሽለው ሀገራችንን? ተቃዋሚ እኮ አስፈላጊ ነው እኮ። ተቃዋሚ ማለት ትርጉሙ መስታወት ማለት ነው። ትክክለኛውን ፊትህን የምታይበት መስታወት ማለት ነው። የገዥ ፓርቲ ከሆነ ተቃዋሚ መስታወት ያስፈልገዋል። ገዢ ፓርቲው ራሱን የሚያይበት ማለት ነው። የራሱ ሰው የሚነግረውን ሳይሆን የራሱ ሰው ያልሆነ ሰው ባወጣው ፖሊሲ ላይ የሚነግረውን ይፈልጋል። ያኛውም ተቃዋሚ ገዥ መደብ ሲሆን፣ ገዥ ፓርቲ ሲሆን እንደዚሁ መስታወት ይፈልጋል። ይሄ ነው መልቲ ፓርቲ ዲሞክራሲ ማለት። ለማን ጥቅም? ለሀገርና ለህዝብ ጥቅም። ይሄ የመቻቻል በሚያስማሙ ነገሮች ላይ በጋራ የመስራት በማያስማሙት ደግሞ የመቻቻል እና የመከባበር የእያንዳንዳችንን ሀሳብ የማክበር ለምን የኔን አትውጥም ሳይሆን እሱ በዚህ መንገድ ያሰበው ከራሱ ባክግራውንድ፣ ከራሱ ትምህርት፣ ከራሱ እውቀት፣ ከራሱ ኢንተረስት አንጻር ነው። እሱ የሚወክለው የማህበረሰብ ክፍል አለ፣ እኔ ደግሞ የሚወክለው የማህበረሰብ ክፍል አለ። ስለዚህ በዛ ላይ እነዚህ ሁለቱ ሊጣጣሙ የማይችሉ ከሆነ መከባበር መቻል አለባቸው። በሚያግባቡ ሀገራዊ ጉዳዮች ላይ ደግሞ አንድ ላይ መስራት አለባቸው። ይሄ ነው ወደፊት አውሮፓንም አሜሪካንም አስኪዶ እዚህ የደረሱት። ስለዚህ በእኛ ሁኔታም ተቃዋሚ ሲባል ጫፍ ወጥቶ እንዳለፉት መንግስታት አንዱ አንዱን እያጠፋ የሚሄድበት ሁኔታ የሚቀጥል ከሆነ ለሀገርም ለሚመጣው ትውልድም የሚበጅ አይሆንም። እቺና ትልቅ ሀገር፣ እቺን ትልቅ ታሪክ ያላት ትልቅ ባህል ያለው ህዝብ በዚህ ነው ወይ የምንክሰው? እንግዲህ እሱ ነው ጥያቄው። ያስተማረን እሱ ነው ያስተማረን። አርሶ አደሩ ሳይማር ነው ያስተማረን። ለዚህ ደረጃ ያበቃን የአርሶ አደሩ በታክስ መልክ የከፈለው ገንዘብ ነው። ለሱ የምንሰጠው በመልሱ ይሄንን ነው ወይ ነው? ስለዚህ የፖለቲካ ፓርቲዎች በኢትዮጵያ የፖለቲካ ላንድስኬፕ ላይ ተቻችለው ተከባብረው ህገ መንግስቱ በሚፈቅደው መሰረት መስራትና መሄድ ቢችሉ ጥሩ ነው የሚል ሀሳብ አለ።